Oh, sensational! Absolutely sensational! Stellar! A goal to dream of! How has that man managed that? በእግር ኳስ ዓለም ውስጥ ብዙ ታላላቅ ተጫዋቾች ተፈጥረዋል። ነገር ግን ከግብጽ የወጣው አንድ ድንቅ ኮከብ ተጫዋች እግር ኳስን መጫወት ብቻ ሳይሆን የሰዎችን ልብ እንዴት ማሸነፍ እንደሚቻልም አሳይቷል። የዓለምን ልብ ያሸነፈው ሙሐመድ ሳላህ ከድህነት ተነስቶ የግብጽ ንጉስ እስከተባለበት ዘመን ድረስ ያለውን ልዩ ጉዞ አብረን እንቃኛለን። ቀጥታ ወደ ቪዲዮ እናልፋለን። ሰላም የደቦቲው ቤተሰቦች፣ ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ እየጠየቁ በዛሬው ቪዲዮ የሙሐመድ ሳላህን ታሪክ እናያለን። ቀጥታ ወደ ቪዲዮ እናልፋለን። የሙሐመድ ሳላህ ታሪክ የሚጀምረው በግብጽ ሰሜናዊ ክፍል ናግሪግ በተባለች ትንሽ መንደር ውስጥ ነው። የሳላህ የልጅነት ህይወት በፈተና የተሞላ ነበር። ቤተሰቦቹ ድሆች ስለነበሩ የእግር ኳስ ጫማን እንኳን የመግዛት አቅም አልነበራቸው። ባዶ እግሩን በናግሪግ ጠባብ ጎዳናዎች ላይ ይጫወት ነበር። የሳላህ የዕለት ተዕለት ፈተና የነበረው ወደ ልምምድ ቦታ የሚወስደው ጉዞ ነበር። ገና የ14 ዓመት ልጅ እያለ የፕሮፌሽናል እግር ኳስ ትምህርቱን ለመማር ከቤቱ ወደ 400 ኪሎ ሜትር ርቀት ላይ ወደምትገኘው ካይሮ ከተማ በየቀኑ ይጓዝ ነበር። ይህ ጉዞ ቀላል አልነበረም። ከትምህርት ቤት ሲወጣ ቀጥታ አውቶቡስ ጣቢያ በመሄድ ከ4 ሰዓታት ጉዞ በኋላ ይደርስ ነበር። ወደ ልምምድ ቦታው ከደረሰም በኋላ ለጥቂት ሰዓታት ተለማምዶ እንደገና ተመሳሳይ ርቀት ያለውን ጉዞ ይመለስ ነበር። ይህንን ያደርግ የነበረው ለሳምንታት ወይም ለቀናት ሳይሆን ለ5 ዓመታት ነበር። ይህ የዕለት ተዕለት ትግል ሙሐመድ ሳላህን ጠንካራ አደረገው። የጊዜን ዋጋ፣ የድካምን ፍሬና ህልምን ለማሳካት የሚያስፈልገውን ቁርጠኝነት ገና በልጅነቱ ተማረ። ሳላህ የመጀመሪያውን የአውሮፓ ጉዞ የጀመረው በስዊዘርላንድ ባዝል በተባለ ክለብ ውስጥ ነበር። በባዝል ክለብ ድንቅ ብቃቱን አሳይቶ የአውሮፓ ክለቦችን ትኩረት መሳብ ጀመረ። እንደ አውሮፓውያኖቹ አቆጣጠር በ2014 ዓ.ም ክረምት ላይ የጆዜ ሞሪኒዮ ቼልሲን በ14 ሚሊዮን ፓውንድ ተቀላቀለ። ይህ ለሱ ትልቅ ስኬት ነበር። ነገር ግን በቼልሲ የነበረው ቆይታ አስቸጋሪ ነበር። የጨዋታ ዕድል ስላጣ በቼልሲ የነበረውን ቆይታ ያሳለፈው ተቀያሪ ወንበር ላይ ተቀምጦ ነበር። በቼልሲ 13 ጨዋታዎችን ብቻ ተጫውቶ 2 ጎሎችን ብቻ ማስቆጠር ቻለ። በብዙዎች ዘንድም በቂ ብቃት የለውም፣ ለእንግሊዝ እግር ኳስ አይመጥንም የሚሉ ትችቶች ቀርበውበታል። ይህ ለሱ ከባድ የስነ ልቦና ጫና ነበር። ግን ይህ ትችት ሳላህን አላስቆመው። ከቼልሲ የተለያየው ሳላህ ወደ ጣሊያኑ ክለብ ፊዮሬንቲና በውሰት ሄደ። እዚያም በድጋሜ ህይወት ዘርቶ ያለውን ችሎታ በሜዳ ላይ ማሳየት ጀመረ። ከፊዮሬንቲና በኋላ ሮማን ተቀላቀለ። በሮማ በነበረው ቆይታ እጅግ ጥሩ ብቃቱን አሳይቷል። Salah doesn't have anything to work with there, but he somehow kept the ball. Incredible feat by Mohamed Salah, and he goes on. በሰባ ጨዋታዎች 34 ጎሎችን እና 24 አሲስቶችን በማድረግ በሮማ ታሪክ ላይ የራሱን አሻራ አሳረፈ። የሊቨርፑሉ አሰልጣኝ የርገን ክሎፕ ብቃቱን በመመልከት እንደ አውሮፓውያኖቹ አቆጣጠር በ2017 ዓ.ም በ44 ሚሊዮን ፓውንድ ሳላህን አስፈረመው። ብዙ ተቺዎች 13 ጨዋታዎችን በቼልሲ ተጫውቶ የከሸፈ ተጫዋች ለሊቨርፑል አይጠቅመውም ብለው ተከራክረዋል። ሳላህ ግን እነዚህን ተቺዎች ችላ በማለት በእንግሊዝ ሜዳ ላይ እንደገና ተወለደ። Oh, he's done it! How on earth has he managed to squeeze that in? He's still going, and Salah for Liverpool! And the roof comes off the famous old stadium once again. በመጀመሪያው የውድድር ዘመን ብቻ 44 ጎሎችን አስቆጥሮ በፕሪሚየር ሊግ ታሪክ ውስጥ እጅግ አስደናቂ የሆነውን የጎል ታሪክ ሰበረ። ሊቨርፑልን ወደ ሻምፒዮንስ ሊግ ፍጻሜ በማምራት ክለቡ ለ30 ዓመታት ያላነሳውን የፕሪሚየር ሊግ ዋንጫ እንዲያሸንፍ ታላቅ አስተዋጽኦ አበርክቷል። አድናቂዎቹ የግብፁ ንጉስ የሚል ቅጽል ስም ሰጡት። የአንፊልድ ስቴዲየም ደጋፊዎች የሳላህን ስም እያነሱ ሲዘምሩ ዓለም ሁሉ ይህንን ድንቅ ተጫዋች በግርምት ተመለከተች። ሳላህ ታላቅ ተጫዋች ብቻ ሳይሆን ታላቅ ሰውም ጭምር ነው። ለትውልድ መንደሩ ናግሪግ የገንዘብ ድጋፍ በማድረግ ትምህርት ቤቶችን፣ የሕክምና ማዕከላትን እና የንጹህ ውሃ ፕሮጀክቶች እንዲገነቡ አድርጓል።
ከግብፅ ወደ አውሮፓ የእግር ኳስ ተጫዋች ማምጣት እንደማይቻል ይታሰብ የነበረውን እሳቤም ቀይሯል። ከሁሉም በላይ ግን ሳላህ በአውሮፓ ሀገሮች ውስጥ የነበረውን ለእስላሚክ እሴቶችና ስለ አረቦች የነበረውን አሉታዊ አስተሳሰብ ለማስወገድ ትልቅ ሚና ተጫውቷል። በስፖርታዊ ብቃቱም በባህሪውም እና በፈገግታውም የብዙ ሰዎችን ልብ ማሸነፍ ችሏል። የሞሐመድ ሳላህ ታሪክ የትግል ታሪክ፣ የተስፋ ታሪክ እና የድል ታሪክ ነው። ከትንሽ መንደር ተነስቶ የዓለም አቀፍ ኮከብ መሆን እንደሚቻልም ታሪኩ ያሳያል። አሁን የእናንተን ሐሳብ ማወቅ እፈልጋለሁ። ስለ ሳላህ ታሪክ ምን ታስባላችሁ? እና ከአፍሪካ ወጥቶ በዓለም ላይ እንደ ሳላህ ትልቅ ተጽዕኖ ያሳረፈ ተጫዋች ታውቃላችሁ? ሐሳባችሁን ኮመንት ላይ አስቀምጡልኝ።